ግነዩ ለእግዚአብሔር እስመ ኄር ይልና እስመ ለዓለም ምሕረቱ ይላል። እግዚአብሔርን አመስግኑ ቸር ነውና ምሕረቱም ለዘላለም ነውና ብሎ ይጀምራል። የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና፣ የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና እያለ ይቀጥላል። እናንተ ቤታችሁ ስትሄዱ ይሄንን የዳዊት መዝሙር 135ን በደንብ አድርጋችሁ ጸልዩት፣ አመስግኑበት። ምሕረቱን በስፋት ነው ያነሳው። እግዚአብሔርን አመስግኑ ቸር ነውና። እስቲ በደንብ አድርገን አምላካችን እግዚአብሔርን እናመስግነው። ምሕረቱ ለዘላለም ነውና፣ ምሕረቱ ዘላለማዊ ነው። ይቅርታው ቸርነቱ ዘላለማዊ ነው። የሚለወጥ ምሕረት አይደለም። ምሕረቱ ለዘላለም፣ ቸርነቱ ለዘላለም የሆነ አምላክ ነው። አምላካችን እግዚአብሔር ባለ ብዙ ምሕረት ባለ ታላቅ ይቅርታ ስለሆነ በብሉይ ኪዳን እስራኤል ዘሥጋን ብዙ ጊዜ ምሯቸዋል፣ ብዙ ጊዜ ይቅር ብሏቸዋል፣ ራርቶላቸዋል። ጥቂት ከዚህ ክፍል እናንሳ። ነቢዩ ሚክያስ በመጀመሪያ ይህንን የሚያነሳው ስለ ሕዝበ እግዚአብሔር ስለ እስራኤል ዘሥጋ ስለሆነ እንደዚህ ብሎ ነው የተናገረው። በደልን ይቅር የሚል የርስቱንም ቅሬታ አመፅ የሚያሳልፍ እንዳንተ ያለ አምላክ ማን ነው ብሎ ይጠይቃል። ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም፣ ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህር ጥልቅ ይጥለዋል እያለ ነው የተናገረው። ይሄ ለጊዜው ለእስራኤል ዘሥጋ የተነገረ ቃል። እስራኤላውያን እግዚአብሔርን ብዙ ጊዜ በድለዋል፣ ብዙ ጊዜ አሳዝነውታል። ያን ጊዜ አምላካችን እግዚአብሔር ይገስጻቸው ነበር፣ ይቀጣቸው ነበር፣ ለመከራም አሳልፎ ይሰጣቸው ነበር። ለምን? ኃጢአት